ሰላም ጤና ይስጥልኝ እንደምናላችሁ እጅግ የተወደዳችሁና የተከበራችሁ ቤተሰቦች ዛሬም እጅግ በጣም ያስተምራችኋል ይጠቅማችኋል ብዬ ያሰብኩትን ሐሳብ ይዤ ወደ እናንተ መጥቻለሁ። ዛሬ የምናነሳው ሐሳብ ከሴት ልጅ እርካታ ጋር በተያያዙ በጣም መወሰድ ያለባቸው የተወሰኑ እርምጃዎች አሉ። እነዚህ ነገሮች ወሲባዊ ህይወታችሁ ላይ በምታስገቡ ጊዜ ለሴቷ ልጅ በጣም በቀላሉ በአጭር ደቂቃ ውስጥ ለሴቷ እርካታ መስጠት የምትችሉበት ወሳኝ ሐሳቦች ስለሆኑ ልብ ብላችሁ እንድትከታተሉ ፈልጋለሁ። ምናልባት ለሴት ልጅ ወሲባዊ እርካታ ማወቅ በጣም መሰረታዊ ጥቅሞች አሉት። ትዳራችሁ ለረጅም ጊዜ ጸንቶ እንዲቆይ የሚያደርግበት ዋነኛው ቁልፉ በትዳር ውስጥ ያለው ወሲባዊ ግንኙነት ላይ እርካታን ማግኘት ስለሆነ ይህንን እርካታ ደግሞ በቀጥታ ለትዳር አጋራችሁ በአጭር መንገድ መስጠት ከቻላችሁ ደግሞ ወሲባዊ ህይወት ላይ የትዳር አጋራችሁ እጅግ በጣም ስለምትደሰት ከእናንተ ጋር ያላት የትዳር ህብረትም እንዲጠነክር ለማድረግ እጅግ በጣም ወሳኝ ሐሳብ ስለሆነ ነው ሁሉ ጊዜ ከወሲባዊ ግንኙነትና ከሴት ልጅ እርካታ ጋር የተያያዙ ሐሳቦችን በተደጋጋሚ ይዘንላችሁ እንመጣው። ስለዚህ ወሲባዊ ግንኙነት ላይ ስትገቡ ማድረግ ያለባችሁ የተወሰኑ ሐሳቦች ስላሉ እንደተለመደው ይሄ ቪዲዮ ከመጀመሩ በፊት ላይክ ምልክትን መንካትና ኮሜንት ላይ አንድ ቁጥርን መጻፍ ቪዲዮ እንደተመቻችሁ ለማሳወቅ ስለሚረዳ ይህንን እንድታደርጉ በአክብሮት ጠይቃለሁ። ነገር ግን የምንሰራቸው ቪዲዮዎች እጅግ በጣም ወሲባዊ የሆኑ ካስቸገሯችሁ ሁለት ቁጥርን ብትጽፉልን ምናልባት ወሲብ ጋር የተያያዙ ሐሳቦችን እየቀነስን እንድንመጣ ማድረግ ስለምትችሉ ይህንን አጋጣሚ በመጠቀም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ እንድጽፉልን በዚህ አጋጣሚ ለመግለጽ ሞክራለሁ። እንደሚታወቀው የሴት ልጅ ወሲባዊ ግንኙነት ላይ እርካታ ላይ ለመድረስ ረዘም ያለ ጊዜ እንደሚወስድባት ይታወቃል። ነገር ግን አንዳንድ ነገሮችን አንዳንድ የሚሰጣዎችን ምክሮች በመጠቀም ይህንን ደቂቃ ወደፊት ማቅረብ የምትችሉባቸው ዘዴዎች አሉ። የመጀመሪያው ወሲብ የምታደርጉበትን ሰዓት በደንብ አድርጋችሁ ማጥናት ነው። ሴቶች እንደሚታወቀው የተለያየ አይነት ባህሪ ያላቸው፣ አንዳንድ ሴቶች በቀን ላይ ወሲባዊ ግንኙነት ማድረግ እጅግ በጣም የሚያምራቸው አሉ። ሌሎቹ ደግሞ ከሰዓት በኋላ የተወሰነ አረፍ ብለው ወሲባዊ ግንኙነት ማድረግ የሚፈልጉ አሉ። አንዳንዶቹ ደግሞ ማታ ላይ ረዘም ያለ ጊዜ ወስደው ከ3 ሰዓት ጀምሮ ያለውን ሰዓት ረዘም ያለ ጊዜ ወስደው ወሲባዊ ግንኙነት ማድረግ የሚፈልጉ አሉ። ስለዚህ በእነዚህ ሶስት የተለያዩ ሰዓቶች ላይ ወሲባዊ ግንኙነትን በማድረግ ሴቶቹ እጅግ በጣም የሚወዱት ሰዓት የትኛው ነው የሚለውን በደንብ አድርጎ በማጥናት ለሴቶቹ ደስታ የሚሰጠውን ሰዓት በመፈለግ ከነዚህ ውስጥ ምናልባት አንዳንድ ሴቶች ከሰዓትና ጠዋት ላይ ወሲባዊ ግንኙነት ማድረግ የሚፈልጉ አሉ። ስለዚህ በቀን ውስጥ ምን ያህል ጊዜ ወሲባዊ ግንኙነት ማድረግ እንደሚፈልጉ የምትረዱበት ሰዓት ስለሆነ ከነዚህ ከሶስቱ ሰዓት ውስጥ ሴቷን እጅግ በጣም ወሲባዊ ፍላጎት የሚጨምረውን ሰዓት በደንብ አድርጋችሁ በመለየት ወሲባዊ ግንኙነት ላይ መግባት ነው። ሌላኛው ሐሳብ ለሴቷ ልጅ ከወሲባዊ ግንኙነት ውጭ የሆነ ደስታን ለሴቷ ለመፍጠር መሞከር ነው። ወሲባዊ ግንኙነት ላይ ሁሉ ጊዜ ሲታሰብ የወንድ ልጅ ብልትን የሴቷ ብልት ውስጥ በማስገባት ብቻ ደስታን ከማግኘት ይልቅ ወሲባዊ የሆኑ ንግግሮችን ሆነ ለሴቷ ደስታን የሚሰጧትን የሰውነቷን ክፍሎች በተደጋጋሚ በመንካትና በማሻሸት እጅግ በጣም ደስተኛ እንድትሆን ማድረግ የምትችሉባቸውን ቴክኒኮች መምረጥ አለባችሁ። ስለዚህ እንደ ሁለተኛ ሐሳብ መያዝ ያለባችሁ ሴቷን ከወሲባዊ ግንኙነት ውጭ ደስታን እንድታገኝ የምታደርጉ ከሆነ ከዛ በኋላ ለምታደርጉት ነገር ወሲባዊ ግንኙነት ውስጥ በቀጥታ ብትገቡም ሴቷ እርካታ የማግኘት እድሏን ስለሚጨምር ተለት ኑሯችሁ ላይ ሴቷን እንደዚህ አይነት ደስታን የምታገኙባቸውን ነገሮች ወደ ሴቷ ማቅረብ ወሲባዊ ህይወቷ ላይ ትልቁን ሚና ስለሚጫወት ይህንን ነገር ማድረግ አለባችሁ። ሌላው አይምሮዋን ዘና ማድረግ ነው። ሴቶች እንደሚታወቀው ከወንዶች ይልቅ ነገሮች ላይ ረዘም ያለ ጊዜ ወስደው መጨነቅ ማሰብ የነሱ ባህሪ እንደሆነ ይታወቃል። ነገር ግን አይምሮዋ ዘና የሚልበትንና የሷን ወሲባዊ ህይወቷን እጅግ በጣም የሚያጠናክሩ አድናቆትም ሊሆን ይችላል። ለምሳሌ ስጦታም የሚወዱ ሴቶች ሊሆኑ ይችላሉ። ራሳቸውን ዘና የሚያደርግና ከምንም አይነት ጭንቀት ነፃ የሚያደርጋቸውን ኢንቫይሮንመንትም ሆነ ሐሳቦችን በማቅረብ ራሳቸውን ዘና አድርገው ወሲባዊ ግንኙነት ላይ እንዲገቡ ወንዶቹ መርዳት አለባችሁ። ሌላኛው እጅግ በጣም ወሲብ ላይ አስፈላጊ ላይ መስላችሁ የሚችለው አመጋገብ ነው። አመጋገብ እጅግ በጣም ወሲባዊ ግንኙነት ከማድረጋችሁ በፊት የምትወስዱትን ምግብ መምረጥ አለባችሁ። አንዳንድ ምግቦች ምናልባት ከወሲባዊ ግንኙነት ጋር በቀጥታ ባያያዙም ወሲባዊ ግንኙነት ከመደረጉ በፊት ያለው ጨዋታ ላይ ለአፋችሁ ደስ የማይል ጠረን የሚሰጡ ለምሳሌ እንደ ነጭ ሽንኩርት ያሉትን አመጋገቦች ከወሲባዊ ግንኙነት በፊት መቀየር አለባችሁ። ተቃራኒ ጾታችሁ ከእናንተ ጋር ወሲባዊ ግንኙነት ላይ ሲገባ የሰውነታችሁንም ሆነ የአፍ ጠረናችሁን እጅግ በጣም ሊወደው ስለሚገባ ከወሲባዊ ግንኙነት በፊት ያለውን አመጋገባችሁን በደንብ አድርጋችሁ ማጥናት አለባችሁ። ለምሳሌ ሆዳችሁ ውስጥ ቦል አክቲቪቲ ወይም ደግሞ ሆዳችሁን ሊያጮህ የሚችሉ አይነት ምግቦችን ባትመገቡ መልካም ነው። ይሄ ከወሲባዊ ግንኙነት ጋር በቀጥታ ባይሳተፍም ምናልባት ከወሲባዊ ግንኙነት በፊት የሚደረገው ጨዋታ ላይ ሆዳችሁ ሊጮህ የሚችልባቸው ኮንዲሽኖች ካሉ ምቾት እንዳይነሳችሁ እንደዚህ አይነት ምግቦችን በማራቅ በጋራ ሆናችሁ በመመገብ ደስ የሚል ወሲባዊ ግንኙነት እንድታሳልፉ ይረዳችኋል። ሌላው ከወሲብ በፊት የሚደረግ መጨዋወት ነው። ይሄ ብዙ ጊዜ በተለያዩ ቪዲዮዎች ላይ ተነግሯችኋል።
ይህንን ነገር ወሲባዊ ግንኙነት ውስጥ ከመግባታችሁ በፊት የግድ ማድረግ ያለባችሁ ተግባር ነው። ሴቷን ልጅ በጣም ለረዘም ያለ ጊዜ ወስዳችሁ መሳም፣ ሰውነቶቿን መነካካት የግድ መደረግ ያለበት ተግባር ስለሆነ እነዚህን ተግባሮች ወሲባዊ ህይወታችሁ ላይ በቀጥታ በማስገባት በምትፈጽሙ ጊዜ ደስ የሚል በጣም የሚጣፍጥና ሴቷን ለእርካታ እጅግ በጣም የሚያቀርባት አይነት ወሲብ ማድረግ ትችላላችሁ። ምናልባትም ከዚህ ጋር ተያይዞ ወሲባዊ እርካታ ጋር ተያይዞ ሴቶችም ጥያቄ ካላችሁ ቴሌግራም አካውንቲንግ ከስር ዲስክሪፕሽኑ ላይ ስለማስቀመጥ እሱ ላይ ክሊክ በማድረግ እሱ ውስጥ በመግባት የሚሰማችሁን ማንኛውም ከትዳርና ከወሲብ ጋር የተያያዘውን ጥያቄ በዛ ቴሌግራም አካውንት ብታስቀምጡልኝ ወዲያው አይቼ መልስላችኋለሁ።